ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሆኖ 7 ነገሮችን ተናግሯል። አንደኛ፣ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። የሉቃስ ወንጌል ምዕራፍ 23 ከቁጥር 34። ጠላቶቻችሁን ውደዱ፣ የሚረግሟችሁንም መርቁ፣ ለሚጠሏችሁም መልካም አድርጉ፣ ለሚያሳድዷችሁም ጸልዩ ብሎ ያስተማረውን በተግባር ፈጸመው። የማቴዎስ ወንጌል ምዕራፍ 5። ሁለተኛ፣ ዛሬ ከኔ ጋር በገነት ትሆናለህ። ይህንን የተናገረው ታምራቶቹን አይቶ ጌታ ሆይ በመንግሥት በመጣህ ጊዜ አስበኝ ብሎ ለለመነው በቀኝ ለተሰቀለው ወንበዴ ነው። የሉቃስ ወንጌል ምዕራፍ 23 ከቁጥር 42። ሶስተኛ፣ አንቺ ሴት እነሆ ልጅሽ፣ እናትህ እነኋት። የዮሐንስ ወንጌል ምዕራፍ 19 ቁጥር 26። በዚህ ቃል እመቤታችንን ለዮሐንስ፣ ዮሐንስን ለእመቤታችን አደራ ሰጥቷል። ይህ ሊታወቅ ደቀ መዝሙሩ ዮሐንስ ከዚያች ሰዓት ጀምሮ እመቤታችን ወደ ቤቱ ወሰዳት ይላል። በዚህም ምክንያት እኛ ለእመቤታችን የአደራ ልጆች ስንሆን እመቤታችንም ደግሞ የአደራ እናታችን ነች። አራተኛ፣ አምላኬ አምላኬ ስለምን ተውኸኝ? የማቴዎስ ወንጌል ምዕራፍ 27 ከቁጥር 46። ይህም እኛ ልንለው ልንጮኸው የሚገባንን እርሱ በእኛ ምትክ እንደ ጮኸልን እንረዳለን። ሲጮህ ኤሎሄ ኤሎሄ ኤልማስ ላማ ሰበቅታኒ ብሎ ስለነበር ኤልያስን ይጣራል አሉ። የማቴዎስ ወንጌል ምዕራፍ 27 ከቁጥር 47። ኤልማስ ሲል ኤልያስ ያለ መስሏቸው ነው። አምስተኛ፣ ተጠማሁ አለ። የዮሐንስ ወንጌል ምዕራፍ 19 ቁጥር 29። ጌታ ይህንን ሲል መስቀሉን ከተሸከመበት እስከሚሰቀልበት ቦታ ድረስ በብዙ መውደቅና መነሳት ብዙ ላብና ደም ስለፈሰሰው በእውነት ተጠምቶ የነበረ ቢሆንም በምስጢር የተጠማው ግን የሰው ልጆችን ፍቅር ነበር። እነርሱም ሆምጣጤ አጠጡት። ስድስተኛ፣ ተፈጸመ አለ። የዮሐንስ ወንጌል ምዕራፍ 19 ቁጥር 30። ይህ ቃል የመጣበትን ሥራ ማጠናቀቁን ያመለክታል። ሰባተኛ፣ አባት ሆይ ነፍሴን በእጅህ አደራ እሰጣለሁ። የሉቃስ ወንጌል ምዕራፍ 23 ቁጥር 46። ይህም ቃል የሰው ነፍስ ሁሉ ወደ እግዚአብሔር መሄድ እንዳለበት ያስረዳል። ቅዱስ እስጢፋኖስም ጌታን አብነት አድርጎ እንደዚሁ ብሎ ነበር። የሐዋርያት ሥራ ምዕራፍ 7 ከቁጥር 59።